ሃጫሉ ሁንዴሳ ቦንሳ ይህ ስም ለኦሮሞ ማህበረሰብ የእግር እሳት ያለ የሚፋጅ ስም ነው። በእርግጥ በዛውም ልክ ደግሞ ኩራታቸው የነበረ የለውጥ አውድማን ያሳፈሳቸው በጥላቶቹና እጅግ በጣም አስፈሪ በሚባሉ ባለስልጣኖች ፊት ለፊት ለህዝቡ የሚተች የሚጮህና እጅግ በጣም ጥይት የሚባሉ ቃላቶችን በአንዴው በመሰንዘር የሚታወቅ ስም ነው። ታዲያ ወርሃ ሰኔ ሲገባ ለሰፊው ማህበረሰብ ለአርብቶ አደሩና ለአርሶ አደሩ የኦሮሞ ህዝብ እጅግ ደስታ የሚመጣበት ጊዜ ነው። ምክንያቱ ደግሞ የእርሻ ወቅት ዝናብ የሚመጣበት ወቅት ስለሆነ ከሃጫሉ ሁንዴሳ ቦንሳ ሞት በኋላ ግን እጅግ የእግር እሳት የሆነበት ገዳዩም አስገዳዩም የማይታወቅበት ለተራ ፖለቲካ ተርፎ ሲባል እንቁ ልጃቸውን ያጡበት ወር ስለሆነ ሁሌም በጉዞ ሰኔን ይቀበሉታል። ታዲያ ልጃቸው ግን ሁሌም ንጉሳቸው እንደሆነ ይናገራሉ። ልክ እሱ እንደሚለው እኔ ኦሮሞ ዳፍ ቃሊዳ እንዳለው እኔ የኦሮሞ ቃል ነኝ እንዳለው አው ቃላችን ነፃነታችን ከማወጃችን በፊት ቃላችን ነበርክ፣ ስናወጅም ቃላችን ሆነ ቀጥላል፣ ካወጅንም በኋላ ቃላችን ሆነ ትቀጥላለህ ትኖራለህ ብለው ልጃቸውን ከፍ ያደርጉታል። ሃጫሉ ሁንዴሳ ቦንሳ በወልቋ ወንዝ ለሁለት የተሰነጠቀችው አምቦ መሃል ላይ የተወለደ ከጠቢባን ሀገር የተፈለቀቀ የእውቀት ልቃቂትም ይሉታል። ሃጫሉ ሁንዴሳ ቦንሳ ለነሱ ዕውቀት ብቻ አይደለም፣ ታጋያቸው ብቻ አይደለም። ከትንሽ እድሜው ጀምሮ ከከርቸሌ እስር ጀምሮ ለህዝቡ የቆመ እጅግ በጣም ችግር አለበት የሚባል ቦታ ሁላ እየደረሰ ሁሌም የሀገሬን ህዝብ አትንኩብኝ የሚል ለሄደውም ለመጣውም ለሚወርደውም የማያጎበድድ የፖለቲካ ፓርቲ የማያግደው ሰውና ሰባዊነትን ያስቀደመ ኢትዮጵያዊነትን ከፍ ሲያደርግ ኦሮሞነቱን የሚያሳይ የሚያንጸባርቀውንም ባህል በዛው ልክ የሚያሳይ እንቁ ልጅ ነበር። ኢትዮጵያ ሙላን ይዛይንሽ አይመቸኝም፣ ስንከባበር ተከባብረን አንድ ስንሆን ሁሌም ያምርብናል፣ ከዛ ውጪ ግን መጨረሻችን መጠፋፋት ነው፣ ይህንን ልብ ብሎ ያለፈም ድንቅ አርቲስት ነው። ታዲያ ወንድሙ ላይ ቃታ እንዳይሳሳብ ሁሌም የሚመክር የሚዘክር ካለውም ካሻውም በዘፈኑ መድረክ ላይ አዬ በለዋ እንግዲህ ረፉ ሲል የሚናገር ያለበለዛ ሀብቴም ጉልበቴም ህዝብ ነው ለህዝብ ጮሃለው ህዝቤንም አትንኩብኝ ሲል የሚደመጥ ድንቅ አርቲስት ነው። በዘመነ የኦሮምኛ ሙዚቃም ቢሆን ጉላ አሻራውን ያኖረ በእልፈቱ ማግስት እንኳን ከኖረው በላይ የነገሰው እውነትም አቲቃሌ ኦሮሞ እንደተባለ ያለፈ ከቃል በላይ የሆነላቸው በዚህ ማህበረሰብ ውስጥም እጅግ ላቅ ያለ ቦታ ያለውና ከህዝብ የወጣ ለህዝብ ልጅ ሆኖ ያለፈ ሰው ነው። ታዲያ ይህ ማህበረሰብ ሁሌም የሱን ነገር ሲያስብ የእግር እሳት ሰኔን በዚህ መልኩ ይቀበለዋል።